ምን ላግዝህ? አልፈልግም እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት። ከውጪ ነው ከውጪ የሆነ ሰው ያወራሻል። ማን ነው? እስቲ ሄሎ በይው። ሄሎ ጠብቂው ኔትወርኩን። እሺ እሺ፣ ከውጪ ጋር የተያዘ ነገር ልታወራኝ ነው። ስለ ምን ማውራት ትፈልጋለህ? የምን ውጪ? ሄሎ ሰላም፣ አሁንም ልትነግረኝ የምትፈልገው ነገር አለ? የት ነው የደወልከው አንተ? የትም አልደወልኩም፣ እዚህ ጋር ነኝ። ድምጼ የተለየ ሆኖ ተሰማህ? አይደለም እሷን እፈልጋለሁ ብለህ አይደል እንደ ደወልከው? አዎ፣ ስለ ሙካን አንስተን ነበር። አሁን ልታናግራት ትፈልጋለህ? ማንን? ይሰማል? ይሰማኛል። አዎ እንድታወራኝ ፈለጋት? ምንም አይደለም። ልትናገረው የፈለከው ነገር ነበር? እኔ ወንድ ነኝ። እንደ ወንድ እያወራሁ አይደለም። አማርኛ ብዙም ስለማይችል እኮ ነው ከውጪ ነው የደወለው። ተሳስቻለሁ። ወንድ መሆንህን አውለው ያወቁት። አሁንስ ልትነግረኝ የፈለከው ነገር አለ? አይ ሴት ናት። እሙካማ ሴት ናት። ምን መሰለህ አንተ ደግሞ እሙካማ ሴት ናት እኮ ወንድ ናት ትላለህ እንዴ? እሙካ እናቴ ናት፣ ሴት ናት። ራስህ ካለ እንዴ አገናኘኝ ያልከኝ ምን ካገናኘው በኋላ ትቀባጥራለህ እንዴ? ማን ነው እሱ? አልፈልግም እኔ ንግግር አልፈልግም። በቃ ዘር በይልኝ ከዚህ። ገና ወንድ ልሁን ሴት ልሁን ማያውቅ ሰው የተሳሳተ ሰው። አይ ጾታ ሲናገር ይዛባበታል። ለዛ ነው አልፈልግም። በቃ ንግግር ወንድዬ ሂጂ ለወንድዬ ስጭና እሱ ያነጋግር። በቃ ኦሮ በስማ አንተ እያለ ደግሞ እኔን አንፈልግም ማለት ነው። ሌላ ምን ላግዝህ? አልፈልግም እኔ ሌላ ነገር እንትን ንግግርም እሷ ተሳስተ እንደው ስልኩን ዝጊለት።